ስማኝማ ዛሬ ምን ስሰራ እንዳረፈድኩ ታውቃለህ? የበዓል ወጫችንን ሂሳብ ስሰራ ከዛ ስንት እንደመጣ ታውቃለህ? በትንሹ ከ25000 እስከ 30000። የበዓል ወጫችን ከ25000 እስከ 30000? አዋ ስማኝ መጀመሪያ ይኸውልህ ለጥብስ የበግ ስጋ ቢሆን ጥሩ ነው። ለጥሬ ስጋ ለቁርጥ ደግሞ የበሬ ስጋ ሲጀመር ይኸውልሽ ስጋ ዱለት ጥብስ እነዚህ ስጋዊ ፍላጎቶች ናቸው። ስጋዬን ማደለም አልፈልግም። እኔ መንፈሳዊ ህይወቴ ላይ ነው የምተጋው ካልኩሽ ስንት ዘመን ሆነ። ከመቼ ጀምሮ ነው ደግሞ እንደዛ ይሆን እንዴ? በቃ ከዛሬ ጀምሮ እኔ ይኸውልሽ ኑሮም ፈርቼ ገንዘብ ስለሌለኝ እንዳይመስልሽ፣ ግን መንፈሳዊነት በጣም ነው የሚያዋጣው። ከመንፈሳዊ ህይወት ደግሞ እንድታርቂኝ አልፈልግም። ገብቶሻል? እሺ ወጪውን ፈርተህ ከሆነ ችግር የለውም መቀነስ ይቻላል። አንቺ ቆይ ከሰይጣን ጋር ተባብረሽ ገሃነመ እሳት ልትጠኛው የፈለግሽው ዶሮም ላምበላ የምን ዶሮ እንደውም ከስጋ የበለጠ ዶሮ ስጋን ያደልባል። እኔ በስጋ ልታስችይ እንዳትሞክሪ። እኔ እንደውም በቃ ካንቺ ጋር ከመሆን ከሰይጣን ጋር ልትተባበሪ ነው አይደል? ይሄው ከሰይጣን ጋር ተባበርሽ አንቺ። ቆይ ከሰይጣን ጋር ምክር አላችሁ። ከሰይጣን ጋር ምክር ባይኖራችሁ እኔን ገሃነም ለመላክ እንደዚህ ባልጣርሽ ነበር። ምን ችግር አለው? ለነፍስሽ አይደል እንዴ? ለነፍሳችን እኮ ነው ብንጾም። እንደውም ቆይ ካንቺ ጋር ከዚህ በኋላ ምንም ሙሉ የለኝም እንዴ። ከሰይጣን ጋር ተባብራ ሲኦል የምታስወረውረኝ ሴት ጋርማ በጭራሽ አልኖርም። በቃ ፈትቼሻለሁ።